እነዚህን ሁለት ምልክቶች እያስተዋልክ ከሆነ ከፍተኛ የሆነ መንፈሳዊ አደጋ ውስጥ ነህ። ይህንን ቪዲዮ ኮፕሊንግ፣ ሼር፣ ሪፖስት እያረጋችሁ ይህንን ቪዲዮ ተከታተሉ። የመጀመሪያው ፍርሃት ነው። ፍርሃት ማለት ሰይጣን የሰውን በር የሚያስከፍትበት የመጀመሪያ ማቴሪያሉ ነው። አንድ ሰው ነገም መፍራት ከጀመረ፣ የትዳርን መፍራት ከጀመረ፣ በሽታን ይመጣብኛል የሚል ፍርሃት ከጀመረ ሰይጣን በዛ አቅጣጫ ሊያጠቃው በር እያስከፈተው ነው ማለት ነው። ኢዮብ የፈራሁት ነገር ደረሰብኝ አለ። በምዕራፍ 3 ቁጥር የፈራሁት ነገር ደረሰብኝ፣ የሰጋሁትም ነገር አገኘኛል በምዕራፍ 3 ቁጥር 25 ላይ። ስለዚህ ፍርሃት የመጀመሪያ በር የማስከፈቻው መንገድ ነውና ፍርሃት በህይወት እያስተዋልክ ከሆነ በየትኛውም የህይወት አቅጣጫ ትምህርቴን ፌል ላደርግ ነው፣ ህይወቴ ወድቆ ሊቀር ነው፣ በወጣትነቴ ልቀጭ ነው፣ ያረኩት ነገር አይሳካልኝም እያልክ የምትፈራ ከሆነ በመጀመሪያ ደረጃ ሰይጣን ህይወትን አደጋ ላይ ለመጣል በር እያስከፈተ ነው ማለት ነው። ሁለተኛው ወይም ስጋት የሚባለው ወይም ደግሞ ክፉ ነገር መጠባበቅ፣ ኤክስፔክቴሽን፣ ክፉ ነገር መጠባበቅ። ስልክ በተደወለ ቁጥር መርዶ ሊነግሩኝ ነው። የሆነ ነገር ባየ ቁጥር ይሄ ነገር ሊሆንብኝ ነው። የሆነ ሰው በመጣ ቁጥር ይሄ ሰው ሊመታኝ ነው፣ ሊያጠቃኝ ነው፣ ሊጎዳኝ ነው እያልክ እየሰጋ ከሆነ ኤክስፔክት እያደረግ ከሆነ ሰው ልጅ ኤክስፔክት የሚያደርገውን ነገር ነው የሚቀበለው የሚያገኘው። ኤክስፔክቴሽን ኢዝ አ ማዘር ኦፍ ማኒፌስቴሽን ይላሉ ትልቅ መንፈሳዊ አባቶች። አንድን ነገር እየተጠባበቅከው ከሆነ የተጠባበቅከው ነገር በህይወት ላይ ይሆናል ማለት ነው። ካስታወሳችሁ በጴጥሮስ በምዕራፍ 3 ጴጥሮስና ዮሐንስ በር በሚባለው በር እያለፉ ያለ ያንን ሰው ብርና ወርቅ የለንም ወደኛ ተመልከት ነው መጀመሪያ ያሉት። ወደኛ ተመልከት ሲሉት እሱም ይላል አንዳች ነገር ለመቀበል እየተጠባበቀ ሳለ ብርና ወርቅ የለንም ያለንን ግን እንሰጣለን፣ በጌታዬ በኢየሱስ ክርስቶስ ስም ተነስና ተመላለስ ብሎ እጁን ይዞ አስነሳው ይላል። ምንድነው የሚጠባበቅ ልብ ስለነበረው፣ መልካምን ነገር የሚጠባበቅ ልብ ስለነበረው ህይወቱ ወዲያውኑ መልካም ነገር አጋጠመው። በዚሁ አንጻር ደግሞ ክፉ ነገር የምንጠባበቅ ከሆነ፣ መጥፎ ነገር የምንጠባበቅ ከሆነ፣ ኤክስፔክቴሽን የምናደርግ ከሆነ በዛ አቅጣጫ ላይ ሰይጣን በር እያስከፈተን ነው ማለት ነው። ኢዮብ 3 ምዕራፍ 3 ቁጥር 25 ላይ የተጠባበቅኩት ነገር አገኘኝ፣ ወይም ደግሞ ምን ይላል? ያሰጋኝ ነገር የተጠባበቅኩት ነገር አገኘኝ። የሚሰማይ ብኖር በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል። ስጋት ፍርሃት ካለ በጸሎት ሊረዷችሁ ወደሚችሉ ሰዎች መሄድ አለባችሁ። እናንተ ራሳችሁ መጸለይ አለባችሁ። ወደ ቤተ ክርስቲያኖች ማዘውተር አለባችሁ። ይሄ ፍርሃት ስጋት ከውስጣችሁ እስኪወጣ ድረስ